ሰላም ውድ የሚኖና ሚዲያ ተከታታዮች፣ ዛሬ ስለ አንድ አስፈላጊ ርዕስ እንነጋገራለን። ብዙ ጊዜ ህይወታችን ውስጥ ትልቅ ለውጥ እንፈልጋለን። ጠንክረን ለመስራት፣ በትምህርታችን ለመሻሻል፣ ገንዘብ ለማግኘት፣ ጤናማ ለመሆን ወይም የተሻለ ሰው ለመሆን እንፈልጋለን። ነገር ግን አንድ ጥያቄ አለ። ለምን እንጀምራለን ነገር ግን አንጨርስም። ግቦቻችንን እናውቃለን ነገር ግን አንደርስባቸውም። አንዳንድ ጊዜ የራሳችን ጠላት ራሳችን እንሆናለን። ዛሬ የምንማረው ትልቁ ጠላታችን ከውጭ ሳይሆን በውስጣችን ሊሆን እንደሚችል ነው። ተራራው ከፊታችን ያለው ችግር አይደለም። ተራራው እኛ ራሳችን ልንሆን እንችላለን። ራስን ማሰናከል ማለት የራስን እድገት በራስ መከልከል ማለት ነው። ለምሳሌ ለማንበብ ወስነሃል፣ ግን ሰዓታትን በስልክ ታጠፋለህ። ስፖርት ለመጀመር ወስነሃል፣ ነገር ግን ነገ ጀምራለሁ ትላለህ። ንግድ ለመጀመር ሐሳብ አለህ፣ ግን አሁንም ፍርሃት ያቆማል። እዚህ ችግሩ ዕውቀት አይደለም፣ ችግሩ የውስጥ ግጭት ነው። ልባችን ስኬት ይፈልጋል፣ ነገር ግን አእምሯችን ምቾትን ይፈልጋል። ስኬት ለውጥን ይፈልጋል፣ ለውጥ ደግሞ ምቾትን ያስወግዳል። ስለዚህ ብዙ ጊዜ ወደ ቀድሞ ልምዳችን እንመለሳለን። የራሳችን ጠላት ራሳችን ለምን እንሆናለን? አንድ ሰው የራሱን ህልም ለምን ያበላሻል? ብዙ ምክንያቶች አሉት። አንደኛ፣ የመሸነፍ ፍርሃት። ብሞክርና በወድቅስ? ይህ ጥያቄ ብዙ ሰዎችን ያቆማል። ሁለተኛ፣ የስኬት ፍርሃት። አዎ፣ ስኬትም ያስፈራል። አዲስ ኃላፊነት ያመጣል፣ አዲስ ህይወት ይፈጥራል። አንዳንድ ሰዎች ይህን ስለሚያውቁ ስኬትን ይፈራሉ። ምክንያቱም ከኮምፈርት ዞናቸው እንዳይወጡ። ሶስተኛ፣ ዝቅተኛ የራስ ግምት። አንዳንድ ሰዎች በውስጣቸው እኔ አልችልም፣ እኔ አይገባኝም፣ እኔ ለዚህ አይደለም የተፈጠርኩት ብለው ያምናሉ። ይህ እምነት ከማንኛቸውም ውጫዊ ችግር በላይ እጅግ አደገኛ ነው። ስሜቶቻችንን መረዳት። ብዙ ሰዎች ስሜታቸውን ለማስወገድ ይሞክራሉ፣ ነገር ግን ስሜቶቻቸው ጠላቶቻቸው አይደሉም፣ መልእክተኞቻችን እንጂ። ሐዘን አንድ ነገር እንደጎዳን ይነግረናል። ቁጣ አንድ ድንበር እንደተጣሰብን ይነግረናል። ፍርሃት እንድንጠነቀቅ ያደርገናል። ስለዚህ ስሜቶቻችንን ከመዋጋት ይልቅ መረዳት ይጠቅመናል። ራስህን ጠይቅ እስኪ፣ ይህ ስሜት ምን ሊያስተምረኝ ይፈልጋል? ይህ ጥያቄ ህይወትህን ሊቀይረው ይችላል። የድሮ ማንነትን መልቀቅ። አዲስ ህይወት ለመፍጠር አዲስ ሰው መሆን ያስፈልጋል። ችግሩ ግን አብዛኞቻችን የድሮ ማንነታችንን እንይዛለን። ምናልባት ለራስህ እኔ ሰነፍ ነኝ፣
እኔ አልተሳካልኝም፣ እኔ ሁልጊዜ እዘገያለሁ ብለህ ትናገር ይሆናል። ነገር ግን እነዚህ እውነታዎች አይደሉም፣ ታሪኮች ናቸው። ታሪኮች ደግሞ ሊቀየሩ ይችላሉ። ዛሬ የምታደርገው ትንሽ ውሳኔ የነገውን ማንነት ይፈጥራል። ዲሲፕሊን ከሞቲቬሽን ይበልጣል። ብዙ ሰዎች ሞቲቬሽን ይጠብቃሉ፣ ነገር ግን ሞቲቬሽን ይመጣል ይሄዳል። ዲሲፕሊን ግን ከራስ ጋር ይቀራል። ለምሳሌ በየቀኑ 10 ገጽ ማንበብ፣ በየቀኑ 20 ደቂቃ መለማመድ፣ በየቀኑ 1 ሰዓት መማር። እነዚህ ትንንሽ ድርጊቶች ናቸው ሕይወትን የሚቀይሩት። ስኬት በአንድ ቀን አይመጣም፣ በብዙ ተደጋጋሚ ቀናት እንጂ። አንድ ቀን ጠንክረህ መስራት ሕይወትህን አይቀይረውም። በየቀኑ ትንሽ መሻሻል ግን የወደፊት ሕይወትህን ይቀይርልሃል። ሰላም ጓደኞቼ፣ የዛሬው ትልቁ ትምህርት ይህ ነው። ብዙ ጊዜ የምንዋጋው ከውጭ ጠላት ጋር አይደለም፣ ከውስጣችን ካለው ፍርሃት፣ ጥርጣሬና የድሮ እምነቶች ጋር ነው። ሕይወትህን ለመቀየር ሁሉንም ነገር መቀየር አያስፈልግም። አንድ ልምድ ቀይር፣ አንድ ውሳኔ ውሰድ፣ አንድ እርምጃ ውሰድ እና ያንን በየቀኑ ድገም። ተራራውን የምታሸንፈው በአንድ ዝላይ ሳይሆን በየቀኑ በምታደርገው አንዳንድ እርምጃ ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያድርጉ። የዛሬውን ትምህርት በኮሜንት ያጋሩ። እስከምንገናኝ ድረስ በየቀኑ 1% የተሻለ ሰው ለመሆን ሞክሩ። አመሰግናለሁ።